በግጭቱ ከተፈናቀሉት አብዛኞቹ ሴቶችና ህፃናት መሆናቸው ይታወቃል። አህዱም በሴቶችና ህፃናት ላይ ጾታዊ ጥቃት እየተፈጸመ ነው መባሉን ሚኒስቴሩ ምን ያህል ያውቀዋል ሲል ጠይቋል። የሴቶች ህፃናትና ወጣቶች ሚኒስቴር የሴቶች ዘርፍ ሚኒስትር ዴኤታ ወይዘሮ ሙና አህመድ ለአህዱ እንደገለጹት ድጋፍ ከማድረግ ጀምሮ ኮሚቴ ተቋቁሞ የመለየትና መረጃን የማደራጀት ስራዎች እየተሰሩ ስለመሆናቸው ተናግረዋል። ጾታዊ ጥቃት እየደረሰባቸው የሚናፈስ ወሬ እንዳለ ሚኒስትር ዴኤታዋ ገልጸው ተጨባጭ ማስረጃ የለም ሲሉ ተከራክረዋል። ጾታዊ ጥቃት ጋር ተያይዞ የሚናፈሱ ወሬዎች አሉ። ከዛ አኳያ እኛ በየጊዜው እዛ ያለው ቲም ሪፖርት ይልክልናል። በተለይ በቀሌ ባለው ሁኔታ ትላንትና ሪፖርታቸውን ያየው ነበር። እነሱንም ኮሙኒኬት ያደረኳቸው ነበር። ከጥርጣሬ ውጪ እስካሁን ተጨባጭ የሆነ ነገር የለም። በጥርጣሬ ደረጃ የሴቶች ጥቃት እንዳለ የሚነሳበት ሁኔታዎች አሉ። እሱን ማጥራት ይፈልጋል። ፈርዘር ራፒድ አሰስመንት በጂቢቪ ዙሪያ መስራት ያስፈልጋል። ከጥርጣሬ ባለፈ ግን እስካሁን ተጨባጭ የሆነ ነገር ኦን ሃንድ የለም። ፎከስ መሳጅ ነው ከነሱ ጋር ኮሙኒኬት ያደረግንበት ያለው ነገር ይሄ ነው።